ለእናት ያካፈሉት ይቀላል። ማሚ ተይ ይከብድሻል። ክህደትን መቋቋም በጣም ይከብድሻል። ምክንያቱም ደግሞ አንቺ እውነተኛ ሰው ስለሆንሽ። አሁን ግን ከዚህ ቤት የትም አትሄድም። ቆይ ግን ቢኒ ምን አድርጌ ነው? እኔ እኮ እንደ እናት ነኝ። አውቃለሁ አንቺ ወላጅ እናቴ ነሽ። ና ቢኒ ተው ቢኒ ተው በቃ ቢኒ ተው በቃ። ቢኒ ዛሬ ላይ በንዴትና በስካር ላይ ሆኖ እንግዲህ እነማሚ ባሉበት ሁሉም በተሰበሰበበት ሮማን ስታናድደው ወላጅ እናቱ መሆኗን እንግዲህ ፊት ለፊት ተናግሯል ማለት ነው። ይሄንንም ጉድ እህቷ ማሚም እንግዲህ ሰምታለች እዛው። እስቲ ዛሬ የሮማን ጉድ መጋለጡና በቀጣይ ደግሞ እድል የማሚ ልጅ መሆኗ መታወቅ አለበት የምትሉ ይህን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ በቀጣይነት እዛ ጋር ቢኒ ሮማን ወላጅ እናቱ እንደሆነች እንግዲህ ተናግሯል። ማሚም እንግዲህ ይሄንን ነገር ስትሰማ በእህቷ ምን ያክል እንደተካደች ስትሰማ ምን ያክል እንደምትጎዳና ምን ያክል እንደምታዘን መገመት አይከብደንም ማለት ነው። ስለዚህ እንግዲህ በቀጣይነት እንግዲህ ይሄ ጉድ ከወጣ አይቀር ደግሞ በቀጣይነት ቢኒም ቢሆን እንግዲህ እድል የማሚ ልጅ መሆኗ መናገሩም እንግዲህ የማይቀር ነው ማለት ነው። ስለዚህ እንግዲህ እዚህ ጋር ማሚ የሰማችውን ነገር ተቋቁማ ታልፈዋለች ወይስ በጣም በከባድ ሀዘን ውስጥ እንግዲህ ተሰብራ ትቀራለች የሚለው ነገር ትልቅ ጥያቄ ነው ማለት ነው። ምክንያቱም እዛ ጋር ቢኒ እንግዲህ እንደተናገረው ከዛም በፊት እንግዲህ ምን ሆነ ነው ያዘንከው? ምን ሆነ ነው እንደዚህ የምትሆነው ስትለው እንግዲህ እሱም እንግዲህ ባትሰሚው ቢቀርብሽ ይችላል፣ እንደዚህ አይነት ክህደት ላንቺ እንግዲህ ከባድ ነው አትቋቋሚውም ሲላት ነበረ። አሁን ላይ እንግዲህ እንደዛ ቢልም እንግዲህ ከአቅሙ በላይ ስለሆነና ንዴቱ ብሶበት በዛ ላይ ደግሞ ስካር ውስጥ ስለነበረ ይሄን ጉድ ዘርግፎ ማሚ ፊት እንግዲህ ተናግሯል ማለት ነው። ማሚም እንግዲህ ያየችውን የሰማችውን ነገር ማመን አቅቷታል ማለት ነው። ያው ከበፊትም ብትሆን ሮማንን አትወዳትም፣ ግን ያው ባለውለታዬ ነች ብላ የምታስበው እነ ቢኒን ማደጎ ቤት እንግዲህ አውጥታ ለሷ እንዲሰጡ ያደረገችው በሮማን አማካኝነት ነው። ስለዚህ አሁን ማሚ እያሰበች ያለችው እንግዲህ ሮማን ለኔ አስባልኝ ነው ልጆቼን እንዳገኘ የረዳችኝ እንግዲህ ሮማን ነች ብላ ነበር ያሰበችው እና እሷንም እንደ ባለውለቷ እየቆጠረች ነበረ። ግን ደግሞ ከዚህ ተንኮል ጀርባ ያለውን ነገር አላወቀችም ነበረ። ዛሬ ግን እዛው በቢኒ እንግዲህ አማካኝነት ያለውን ጉድ ልትሰማ ትችላለች ማለት ነው። እስከዛሬ እንግዲህ ውለታ ዋለችልኝ ስትለው የነበረው ነገር እንግዲህ ለራሷ ጥቅምና ገንዘብ ከሷ ሀብት ለመውረስ ብላ የገዛ ልጇን እንግዲህ እንድታሳድግ ያደረገቻት እህቷ መሆኗን እንግዲህ ሰምታለች ማለት ነው። ስለዚህ በዚህ ነገር እንግዲህ ምን ያክል ማሚ እንደምታዝን እንግዲህ ግልጽ የሆነ ነገር ነው። ማሚ እንግዲህ በጣም መልካም እናት ነች። ይሄ ነገር አይገባትም ነበረ እንግዲህ ግን ደግሞ የገዛ እህቷ ከርታታለች ማለት ነው። ስለዚህ ይሄ ነገር ደግሞ ማሚን በጣም ያሳዝናታል ማለት ነው። ግን ደግሞ ማወቋም ደግሞ ጥሩ ነው። እህቷ መልካም ሰው እየመሰለች እንግዲህ ምን ያክል እሷን እየጎዳቻት እንደሆነ በጊዜ ማወቋ ጥሩ ነው ማለት ነው። ጊዜ ከሄደ በጣም ብዙ ነገር ይፈጠራል። ገና ሀብቷንም ልታሳጣትም ትችላለች ማለት ነው። ምክንያቱም ሮማን በጣም አደገኛ ሰው ነች። ስለዚህ ምንም የሚያሳዝን ዜና ቢሆንም እንኳን ማወቁ እሷ ምን አይነት ሰው መሆኗን እንግዲህ መድረሷ በጣም ጥሩ ነው ማለት ነው። ቢኒም እንግዲህ እዛ ጋር ከሮማን ጋር እንዴት ይቀጥላሉ የሚለውን ነገር ስናይ መቼም ቢሆን ይቅር ይላታል ብለን አናስብም ማለት ነው። ምክንያቱም የሮማን ጉድ አላለቅም ገና ተነግሮ። ምክንያቱም እድል የማሚ ልጅ መሆኗ እንግዲህ ገና ይቀራል ማለት ነው። ይሄ ሁሉ ደግሞ ሚስጥር እንግዲህ ገና አልተጋለጠም። ይሄ ሁሉ ነገር ሲጋለጥ ደግሞ ማሚ ገና ባሁኑ እንኳን እንዴት እንደደነገጠች እንዴት እንደሆነች እንግዲህ አይተናታል። ይሄንን ስትሰማ ደግሞ እስከዛሬ ስታለቅስባት የነበረችዋ ልጅ
እድል መሆኗ እዛ ጋር በህይወት መኖሯን እንግዲህ ስትሰማ ይሄን ሁሉ ያቀናበረችው ደግሞ ሮማን እንደሆነች ስታውቅ እንግዲህ የምትሆነውን እንግዲህ ማሰብ ከባድ ነው ማለት ነው። ምናልባት ሮማን አንዱ ሚስጥሯ ስለተጋለጠበት ከዛ ቤት ብንብላ ልትጠፋም ትችላለች፣ አይታወቅም ማለት ነው። ሌላኛው ነገር ደግሞ ቢኒ እዚህ ጋር ከእድል ጋር ሲያደርግ የነበረው ነገር ነው። እንደገና አንድ ላይም ተኝተው ነበረ። ይሄ ነገር ደግሞ በጣም ከባድ ነው። ሁለቱም የእህታማቾች ልጆች ናቸው። ይሄ ነገር ነው ቢኒን ደግሞ በጣም ያስጨነቀውና እንዲቆጨው ያደረገው። ይሄ ነገር የሆነው ደግሞ በሮማን ምክንያት ነው። ስለዚህ አረከሽኝ ሲላት ነበረ። እሱ መቼም ቢሆን እንግዲህ ሮማንን ይቅር ይላታል ብለን አናስብም ማለት ነው። የሮማን እቅድ እንኳን ሊሳካ ቀርቶ ልጇንም በገዛ እጇ እንድታጣው አድርጋለች ማለት ነው። እዛ ጋር እንግዲህ የእድልና የቢኒ እንደዛ መሆን እንግዲህ በጣም የሚያናድድና የሚያሳዝን ነገር ነው። ምናልባት እንግዲህ አይታወቅም። እዛ ጋር እንግዲህ እድል የተጠራጠረችው ነገር ሊኖር ይችላል። ለዛም ይሆናል እንግዲህ ከሁለቱም ላይ ከሮማንም ላይ እንደገናም ደግሞ ከቢኒም ጸጉር ላይ እንግዲህ ዘረመል ወስዳ ዲኤንኤ ለማስመርመር እንግዲህ ምርምር ጀምራለች ማለት ነው። ምናልባት አይታወቅም እንግዲህ እዛ ጋም የሆነ ስህተት ተፈጥሮ ምናልባት ቢኒ የሮማን ልጅ ላይሆን የሚችልበት ሁኔታዎች ሊፈጠሩም የሚችሉበት ነገሮች ሊኖሩ ይችላሉ። ምናልባት እንግዲህ እርግጠኛ ልንሆን የምንችለው ከዛ ከዲኤንኤ ምርምር ውጤት በኋላ ነው ማለት ነው። ግን ደግሞ እዛ ጋር ቢኒ ልጇ እንደሆነ ሮማን በገዛ አንደበቷ ተናግራለች። ስለዚህ እንግዲህ ምናልባት የተፈጠረ ነገር ካለ እንጂ እዛ ጋር በገዛ አንደበቷ ስላለች ቢኒ እንግዲህ ልጇ የማይሆንበት ነገር እንግዲህ ሊፈጠር የሚችልበት ሁኔታ በጣም ጠባብ ነው ማለት ነው። ስለዚህ ይሄ ነገር እንግዲህ በቀጣይ ክፍል እንግዲህ ግልጽ ሆኖ የምናገኘው ይሆናል ማለት ነው። እንግዲህ በቀጣይነት የእድል ቤተሰቦች እንግዲህ ማሚ መሆኗ እንግዲህ መጋለጥም ደግሞ አለበት። ቢኒ እንደጀመረው እንግዲህ ቀጣይም ደግሞ ያንን ሚስጥር ያወጣል ብለን እንገምታለን ማለት ነው።